በእንደዚህ አይነት አስፈሪ ነገር የሚዝናኑ ሰዎች እንዳሉ ታውቃላችሁ። ያው ይሄ በአንዳንድ ኤርፖርቶች ስፔሻሊ በአውሮፓ በአሜሪካ የተለመደ ነገር ነው። ምን አስፈሪ የሚያደርገው ምኑ መሰላችሁ? ያው እነዚህ ሰዎች ከፕሌኑ ጀርባ ስላሉ ነው፣ ከኢንጂኑ ጀርባ ስላሉ ነው እንጂ ከፊት ቢሆኑ ሊትራሊ ሳክ ነው የሚያደርጋቸው። ከፊት ያለው ነገር ሳክ አድርጎ ነው ወደኋላ የሚገፈትረው ማለት ነው። እነዚህ ግን ከኋላ ስለሆኑ ያው ባሉበት ቦታ የመገፍተር ቻንስ ነው ያላቸው ማለት ነው። እና በዚህ የሚዝናኑ ብዙ ሰዎች አሉ። ስፔሻሊ ኤርፖርቶች አካባቢ በእንደዚህ አይነት ብቻ ሳይሆን ላይክ አውሮፕላን ሲነሳ ፎቶ በማንሳት ሲያርፍ ምናምን በእነዚህ የሚዝናኑ ሰዎች አሉ። በምታዩት መልኩ ደግሞ ከኢንጂኑ በሚወጣው ፓወር በመገፍተር ቢች ውስጥ በመግባት ምናምን ፈታ የሚሉ ሰዎች አሉ ማለት ነው። ያው ይሄን እድል ደግሞ ላይክ ቢያንስ አሪፍ ቦታ ተሰርቶ ምናምን የኢትዮጵያ አየር መንገድ ፕሌኖች ሲያርፉ ሲነሱ ምናምን የምናይበት እድል ቢመቻችልን ደስ ይለናል። ያው እኛ አቪዬሽን የምንወዱ ሰዎች ይሄ ስለሚያዝናናን ይሄን እድል ቢያመቻችልን ደስ ይለናል ለማለት ነው። ይመቻችሁ።